سلام تعنا هولي كمي تعلو كمي تصنحو عمنا لما عند فيديونا دما عاوز قلت زي عاوز محورا ميديا ازرار بتقينو مزوع على فيديوهات اخاخيبه حجلكم متيرني اخو كاواتم حد دما درسلست 4 ورحي تمليس عد خيدي سرح سلازلني ኤርትራ ምስ ኢትዮጵያ ኣብ ሰፊሕ ኮንቬንሽናል ኩናት ዘእቱ ምክንያት የብላ አብይ ኩናት እንተደለሲ ንኤርትራ ሓደ ወጠሎን ሓደ ብርጌድ ገይሩ መንግስቲ ኤርትራ ስትራቴጂካዊ ቦታ ሒዙ መስመር ጅቡትን አዲስ አበባን መቆራጺው ኢትዮጵያ ትባሃል ዓዲ ኣብ 24 ሰዓት ሻትዳውን ምግባር ትራምፕ ለኢሳያስ ደብዳቤ መላካቸው ተሰማ። ኤርትራ ጦሯን ወደ አሰብ ግንባር ማንቀሳቀሷ ተሰምቷል። የኤርትራ ጦር በቡሬ የኢትዮጵያ ድንበር አካባቢ ምሽግ እየሰራ መሆኑን የሳተላይት ምስሎች አጋልጠዋል። የግብጽና የኤርትራ ወዳጅነት እጅግ አሳሳቢ ይሆናል። ግብጽ ለኤርትራ ድጋፍ አድርጋለች። ውሓት ነውኪናት ይዳሎ ከምዘሎ ተፈለጡም ሕወሓት ታራ ውድበ ይኮነ እዚአቶም ካልኦቱን ናይ ዝዕለት እዚ ሓደሽቲ ሓበሬታታት በሓርብ ምዃን ክንሪና ሰናይ ምክትታል ተመልስ ዓዲ ኸይዲ ካብ ሕጂ ክነግረኩም درسلست 4 ورحي تمليس عد خيدي سرح سلازلني اتوم بنيجاتيف تحاسبيه نغركم دغاغي ما نغيركم ان شاء الله بتعد خصنحني كباسكم ايكونكم جن تتحسوا تنسب زي له انفورميشن تو مرتعوا حسكم ابز ملكتو كفلي نعي زي ان لكم كتكسوني كتصبيكم طب حجي نغركم الله 4 ورحي عد له بكم الله 120 معلتات عد خيري دحر 4 ورحي كم تتحسوا بز ميديا ناي بحقكم قالوا انت خوينو مرتعو خاب حجي ادالو اكو ولا مرتعوتاتكم فاحيلو خيكون كوش تعددي خاب دغ زتقتل سبتلو وي دسرقنا يتلو وي دبدلنا يتلو سي خاب حجي 4 ورحي عد لبكم الله 4 ورحي عد لبكم الله اداليكم مرتعكم اسمرا نرخب ابز ملكت اكل اقربو مرتعو حيسكم انا كمذا بيلاطوس اب حق قرب دلويه معناتي يا خان سالساي غزي نغركم الله توم كشا مشا تحسو توعلو دغدلكم معناتي نغركم الله عبيتكم نعشتكم قلمليكم كمزينا نفلطينا غلتولو سبات ابن منغست كمان فليطو امبر اسرائيل غديفو غلتولو امصو انتن مرتعو حيسكم دحر 4 ورحي اسمرا نرخب زي أودحم كابز العلي قال خبلكم هيكلنا ولفاتني حاسوت حلفات هاجراويان سلازهونكم جن سباي تتالولو سباي تدناغو اوكي مرحبا يساس سلازي اخبلكم دلي كم محصنتا مالتي كابلومي 4 ورحي نغركم الله عد خيدي مرتعوتاتكم حيسكم ريبورت غبرو اب ان الرغب فيت نفيت اوكي لذي ኤርትራ ምስ ኢትዮጵያ ኣብ ሰፊሕ ኮንቬንሽናል ኩናት ዘእቱ ምክንያት የብላ ወላ ኣብ ኩናት ተደለየ ድብለኩም አብይ ኩናት እንተደለየሲ ንኤርትራ ሓደ ወጠሎን ሓደ ብርጌድ ገይሩ መንግስቲ ኤርትራ ስትራቴጂካዊ ቦታ ሒዙ መስመር ጅቡትን አዲስ አበባን መቆራጺው ኢትዮጵያ ትባሃል ዓዲ ኣብ 24 ሰዓት ሻትዳውን ምግባር እዚ መንግስቲ ኢትዮጵያ አጸቢቁ ፈልጦ ኢትዮጵያ እንደሞ በሚገባ እንዲገባ እኛ 4 ክፍለ ጦር 50 ክፍለ ጦር 80 ክፍለ ጦር ምናምን ማዋጋት አያስፈልገንም አንድ ብርጌድ ሰራዊት በቂ ነው ስትራቴጂካው ቦታ መስመር ጅቡቲ አዲስ አበባ ቆርጠን ኢትዮጵያ በ24 ሰዓት ሻትዳውን ማድረግ ይቻላል ያ ነው ኢትዮጵያን እያተራመሰ ያለው ኢትዮጵያን ሰቆቃ ችግር ፍርሃት ውስጥ የከተተ ያለው ያ ነው ኢትዮጵያ መዋጋት አትችልም ምንለው ሀቅ ይሄ ነው ሰራዊት የላትም ድሮን የላትም ታንክ የላትም ማለት አይደለም መዋጋት ግን አትችልም ዳሲ ለዚህ ኢትዮጵያ ለ24 قوعه عاد ስለዝኾነ ዝመጽ ዘሎ ኣብ ቀውዒዮም ዝመጽሞ እንታይ ኢና ክንጽበን ንኽእል ይከኣል ዶ ይኾን ከምኡ ዝብል ናይ መጀመርያ ሓቶ ገብሮ ዮሴፍ ከመይ ትርኢ ናይ መጀመርያ ነጥብና ኩናት ኩላዕ ይኽእል ዶ ዝብል ምስቱ ሓፈሻዊ ጉዕዞ ብልጽግና ኣተሓሒዝና ብልጽግና ኣብ ውሽጢ ትግራይ እውን ብደገ እውን ዘቀናጅዎም ግለሰባት እኒው ዝልእኾም ማለት እዩ እዚኣቶም ሒዙ ብደገን ብውሽጥን ይሕግዙን እዮም ዝብሎም መላት እንተሒዙ ነዚ ትግራይ ይኹን ነዚ ኤርትራ ክወርር ይኽእል ዶ ዝብል መጀመርያ ክንርኢና ድሕሪኡ ካልኦት ዓበይቲ ዛዕባታት ምተብታሕ ትሪእዎ ዘለኹም ንምርኣይ ክንሞክር ኢና እዚ ምሳና ፅንሑ ናብ ጋሻ ይቆፅሩ ዮሴፍ እንኳዕ ደሓን መጻኻ
بعد حتى صراحة غايد بالي حبيرنا نيرنا كرمي 24 ساعات زيرو مع ترخبنا تمالي نسينا يجي حصنا يجي حسرت ما برخنا ولا مسقبنا متلاس لزنورنا قالوا ناتي نيرس قالوا قالت يا غاب انا مسرت كعنه كم تقارو او قالنا ترخبنا لنا እግዚአብሔርም ተመስገን ይሁን ማለት ነው። صباح يعني اللي ما تمالي زو قارصناዮ ሰፊሕ ስለ ዝነበረ እቶ ናይ መጀመርያ ሕቶይ ኩናት ኩላ አይፈቅዶ ዝብለ ብላዕሊ ርእሰ ቀሚጥ ኣለኹም ስርየ ዘለኻ ኩላ አይፈቅዶ ኣብይ ኣሕመድ ትማሉን ጀሚርካ ነርካ ሞዳታ ስለ ዝኾነ ስለ ዝነበረ ብዙሕ ዲቴል ይከድናዮ ነበር ኣቶ ጠፊ ድሮናት ከምፃልኩም ይብል ወታደራቱ ንርኢናዮም ምሳም ኮይና ክንቃለስ ኢና ዝብሉ ንኦላ እዮም ከምኡ ዝብልዎም ዝነበሩ ስታት ንርኢና ፀረ ኤርትራ ይኹን ፀረ ትግራይ ብውሽጥን ብደገን ይኸይድ ኣሎ ሓደ ዓብዪ ነገር እንደሞ እዚ ክንሪኦ ኢለ ዝሓሰብክዎ ጉዕዞ ብልፅግና ምስቶም ሽመት ይህቦም ኣለኹ ዝብሎም ዘሎ ተጋሩ ሓዊስካ ምርኣይ ይከኣል እዩ ዝብል እምነት ስለ ዘለኒ ስልጣን ይህብ ኣሎ ጌታቸው መኻሪ ናይ ኣብይ ኣሕመድ እዩ ፃድቃን መኻሪ ናይ ብርሃኑ ጁላ እዩ ክንደያ መኻሪ ናይ ብርሃኑ ነጋ እዩ ምክትል ዳይሬክተር እንዳገበረ ሸሞም ሰባት እውን ኣለዉ እዚኣቶም ውዕለት ሃዲዩስ ወይ ምናልባሽ ነቱ ክመፆ ይኽእል እዩ ንብሎ ኣብ ልዕሊ ትግራይ ክኸፍቶ ዝኽእል ኩናት ቅድመ ኩነት እዩ ዘቕምጥ ዘሎ ኩላ ይኽእል ዶ እዚ ኩሉ ጃህራ ድሮን ኣምፃኹ ብረት ገዛእኹ ጥይት ሰራሕኹ ዝብል ኩናት ክውልዕ ይኽእል ዶ ምስታ ፅምዶ ተሓሒዝካ ታ ፅምዶ ላ ነታ ፅምዶ ንኸፍርስ ድዩ ንዓኣ ክመፁን ይኽእሉ እዮም ዝብል ምናልባሽ መፈራርሒ ንምቕማጥ ድዩ ዶስ ናይ ባሕሪ ኩናት ክጅመር ይኽእል እዩ ክውልዕ ይኽእል እዩ ዝብል ክትሪኦ እትኽእሎ ነጥቢ ኢለ ስለዝሓሰቡ ቀውዖ ከዓ ስለዝኾነ ዝመፅእ ዘሎ ኣብ ቀውዒ እዮም ዝመፁ እሞ እንታይ ኢና ክንፅበን ንኽእል ይከኣል ዶ ይኾን ከምኡ ዝብል ናይ መጀመርያ ሕቶ ይገብሮ ዮሴፍ ከመይ ትሪኦ? ትራምፕ ለኢሳያስ ደብዳቤ መላካቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤርትራው መሪ ኢሳያስ አፈወርቂ ከትናንት በስቲያ በጻፉት ደብዳቤ የሁለቱን ሀገራት ግንኙነት ለማደስ አስተዳደራቸው ዝግጁ መሆኑ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ የቀድሞው የጆ ባይደን አስተዳደር በዓለም ዙሪያ ያደረሰው አሉታዊና ጎጂ ጉዳት እየቀለበሱ እንደሆነ ገልጸው በአሜሪካና በኤርትራ መካከል በሐቀኝነት ብሎም ደግሞ በመከባበርና በአፍሪካ ቀንድና በቀይ ባህር ዙሪያ ሰላምና ብልጽግናን ለማሻሻል የሚደረገው ጥረት ቁርጠኛ መሆናቸው ገልጸዋል። ከዚህም በተጨማሪ በምርጫ ማሸነፋቸው ተከትሎ ለላኩላቸው የእንኳን ደስ አለህ መልእክት ለአስመራው መሪ ኢሳያስ አፈወርቂ ያላቸው አድናቆት ገልጸውላቸዋል ሲል የማስታወቂያ ሚኒስቴሩ የማነ ገብረ መስቀል በኤክስ ገጻቸው ያጋሩት መረጃ ያመላክታል። ኤርትራ ጦሯን ወደ አሰብ ግንባር ማንቀሳቀሷ ተሰምቷል። ኢትዮጵያ በአሰብ ላይ ያላትን ጥያቄ ካነሳች እንዲሁም ደግሞ በአሰብና በቀይ ባህር ዙሪያ ላይ በርከት ያሉ ጥያቄዎችን ማንሳት ከጀመረች በኋላ አንድ መካናይዝድ ክፍለ ጦር ወደ አሰብ ግንባር እንዳንቀሳቀሰች እንግዲህ የውስጥ መረጃዎች እየወጡ ይገኛሉ። ሁለቱ ሀገሮች ወደ ጦርነት ይገባሉ ወይም ደግሞ አይገቡም የሚለውን ነገር የምንመለከተው ይሆናል። ነገር ግን ኤርትራ ለኢትዮጵያ የባህር በር የመስጠቷ ጉዳይ እንግዲህ በተለያዩ መግለጫዎቿ ላይ እንደማትሰጥ እንዲሁም ደግሞ ፈቃደኛ እንዳልሆነች ጭምር አስረድታለች ማለት ነው። ኢትዮጵያ በበኩሏ በዲፕሎማሲያዊ መንገድ እንዲፈታ የተለያዩ ጥረቶችን እያደረገች ነው የሚገኘው። ነገር ግን የኤርትራ ፈቃደኛ ባለመሆኗ ምክንያት እንግዲህ ኢትዮጵያ አስፈላጊውን መስዋዕትነት አደርጋለሁ የሚለውን ጥያቄ ተከትሎ ነው ጦሯን ያንቀሳቀሰችው። በአዲስ መረጃ መሳለ መልካም ምሽት። የግብፅና የኤርትራ ወዳጅነት እጅግ አሳሳቢ ይሆናል። ግብፅ ለኤርትራ ድጋፍ አድርጋለች። የግብፅ አውሮፕላን በአስመራ ኤርፖርት ነሐሴ 23 ቀን ወይም ደግሞ አርብ ዕለት አርፈዋል። ግብፅ ለኤርትራ ድጋፍ ያደረገችው ስትራቴጂካዊና እህትማማች ወዳጅነትን ለማጠናከር ነው ሲሉ የግብፅ ባለስልጣናት ተናግረዋል። የግብፁ አውሮፕላን የጫነው ወይም ደግሞ ለኤርትራ ድጋፍ የተደረገው የሕክምና ቁሳቁስ እንደሆነ ነው እንግዲህ የተዘገበ ያለው። የአይን ሕክምናና የኩላሊት እጥበት መሳሪያ ነው እንግዲህ ግብፅ ነሐሴ 23 ለኤርትራ ድጋፍ ያደረገችው። የግብፅ ድጋፍ ለኤርትራ ስትራቴጂካዊና እህትማማች ወዳጅነትን ለማጠናከር ነው የተባለው። ይህ ጉዳይ ከኢትዮጵያ ጋር ያገናኘዋል። ሀሳባችሁን ኮመንት ላይ ጻፉልኝ። ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። የኤርትራ ጦር በቡሬ የኢትዮጵያ ድንበር አካባቢ ምሽግ እየሰራ መሆኑን የሳተላይት ምስሎች አጋልጠዋል። ጦር ወደ ኢትዮጵያ ድንበር ተጠግቶ ምሽግ ቁፋሮ ላይ መሰማራቱ ቀጣዩን ጊዜ አሳሳቢ እንዳደረገው እየተነገረ ነው። የቡሬ ድንበር በቀደመው የኢትዮ ኤርትራ ጦርነት ወቅት ከባድ ውጊያ የተካሄደበት አካባቢ ነው። በዚህ ቻናል ላይ አዳዲስ መረጃዎች ይቀርባሉ። ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።